አይደለም ቁርአን ልታቃጥል እናንተ ማለት ነው። ወረቀት አታቃጥል ምን ይፈታል? ቆይ ጀምር አንተ ከኛ ጃልበላ እኛስ ብንሆን ችግራችን አብረን አልተካፈልንም? አብረን ችግራችን አላሳለፍንም? ግን እኛ ኢትዮጵያዊ አይደለንም እንዴ? እሱ አይደለም እነሱ ናቸው። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? የሙስሊም ሴቶች ከወንዶች እኩል ናቸው። እንደሚታወቀው የአክሱም ጉዳይ ሃይማኖታዊ ጉዳይ የእግዚአብሔር ቤተሰቦች በሙስሊሞች መብት ላይ የራሱን ውሳኔ አስተላልፏል። አሁን እንደውም ግን መልእክቴም አጭር ሆኖ ማስተላልፈው አላህ ለመንገድ ያገኘው መልሳችሁን በጠብቅ ጥሬን ሰምታችሁ ዝምታ እኮ ነበር ትላንት መልሳችሁ ተፈራረቁ ለማምጣት ውድማ። ሰላም አለይኩም ሰላም ብያለሁ ማይ ፋሚሊ እንደናችሁ ከኛ ጋር ሁሉ ሰላም አልহামዱሊላህ ረቢል ዓለሚን። እንግዲህ ተመልሰን መተናል። ዛሬም አንዳንድ ቪዲዮዎችን ይዘን ቀርበናል ማለት ነው። ስለ አክሱም የተሰሩ ቪዲዮዎች አክሱም ላይ ፍትህ እንፈልጋለን። እስከ መጨረሻው ድምጽ ልንሆን ይገባል። የሶስተኛ ቪዲዮ ነው እየሰራው ያለሁት ስላልቻልኩ ነው ልቤ ስላላስቻለኝ ማለት ነው። አክሱም ትላንትና ጁምዓን በሰግደዋል ወይስ አልሰገዱም በሚለው ነገር ላይ እንነጋገራለን። እንዲሁም ስለ አክሱም የተሰሩት ቪዲዮዎች አሉ። እነዛን ቪዲዮዎች ቼክ እናደርጋለን ማለት ነው። አንድ ላይ ሆነን እንመለከታለን። በመጀመሪያ ማድረግ ያለባችሁ ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻናሉ ሰብስክራይብ ሲደረግ የተለቀቀው ይሄን ቪዲዮ ላይክ አረጋችሁ ቫይራል ስለሚወጣ ላይክ አድርጉ እንላለን። ለሌላውም የእይታ እድል እንዲኖረው ማለት ነው። ቫይራል አውጥቶ ይሄን ቪዲዮ ላለው እንግዲህ ቪዲዮዎችን እንመለከታለን። አንደኛ ቪዲዮ የማስመለክታችሁ የሆነ ሰው ቁርአን ቀዳለው አለ። አንድ ወንድማችን እኔ ባለውበት አንተ ቁርአን አትቀድም ምናምን በሚል መልሶለታል። ምክንያቱም እኛ ባለንበት ቁርአን አይቀደድም ህይወታችንን እንሰጣለን እንጂ እቺን ቪዲዮ ቼክ እናርጋት እስቲ አንዴ። አይደለም ቁርአን ልታቃጥል እናንተ ማለት ነው። ወረቀት አታቃጥል ምን ይፈታል? እናት ወልደሃለች አገብ ቁርአን አቃጥል ምንም አባል ምን ይፈታል? እንዳሳየና እበት እንዳንተ አይነት እበት እኔ አጠገብ ወረቀት አያቃጥልም አይደለምና ቁርአን ማለት ነው። ልብ ይጠይቃል እኮ ሞክረህ አሳይ፣ ዋጋን ትከፍላለህ አንተ ቆሻሻ። በቂ መልስ ሰጥቶታል። ቀሚስ ለባሽ ካለው ቀሚስ የተባለው ሙደወር ነው። ሙደወር ደግሞ የነሱም ይለብሳሉ። ቄሶቹ ይለብሱ የለ እንዴ ቀሚስ ለባሽ ይላል እንዴ? ከካም ያንተ ቄሶች እየለበሱ አይደል እንዴ? ቄሶች እየለበሱ አይደል እንዴ ቀሚሱን? ቀሚስ ለባሽ እናንተም ያውናችሁ እኮ እንደዛ ከሆነ ለኛ ቀሚሱ ነው ውበታችን። ገባ አይደለ? እናንተ ፊት ለፊት መጥቼ ቁርአን አቃጥላለሁ ይላል እንዴ? ድፍረት ይጠይቃል እኮ ድፍረት ነው የሚጠይቀው ሀቢቢ ድፍረት የለህማ ወኔው። እስቲ እንኳን ቁርአን ማቃጠሉን ተውና ቁርአኑን ይዛ አደባባይ ላይ ይሄን ቁርአን እንዲ አደርገዋለሁ ብለህ ማለት ቁርአኑን እንዲ ያሳየ እኔ ክርስቲያን ነኝ ይሄ ቁርአን ነው ምናምን እያልክ አውራ። ደራሽ ነው የሚጠፋው። 32 ጥርስህን ታጣለህ እንዴ? ይቀልዳል እንዴ? አንድ ድራማ እስቲ ስለ አክሱም የተሰራ ነው ላሳያችሁ። እናንተ ናችሁ አይደል አክሱም ሙስሊሞችን አላስቀምጥም ያላችሁት? አንዱ ክርስቲያን አንዱ ሙስሊም ሆኖ ነው የሰራው። እናንተ ናችሁ አይደል አክሱም ሙስሊሞችን አላስቀምጥም ያላችሁት? እናንተም አላችሁ አንዴ በየቤተ ክርስቲያኑ አላስቀምጥም የምትሉ። ኧረ በሕግ አምላክ የኛ ቤተ ክርስቲያን አልደረስንም። ቆይ ልጄ እደውልልሻለሁ አንዴ። ቆይ ሲጀምር አንተ ከኛ ጃልበላ ከኛ ጃልጠጣም። ይሄ ለኛ ይገባናል። መልስልኝ፣ ለኛ ይገባናል። እኛስ ብንሆን ችግራችን አብረን አልተካፈልንም? አብረን ችግራችን አላሳለፍንም? ይሄ ግን ለኛ ይገባናል። ተው ልጆቼ ምን ሆናችሁ ነው? ቆይ ተው ምን ሆናችሁ እንዴ? ምን ሆናችሁ? እነሱ እያሉ ምን ሰላም አለ? ጭራሽ ራስ በድለኝ ኃጢአተኛ ታደርገኛለህ? ምድሪቷ እኮ አልጠበበችንም። የጻድቃን ሀገር ነች። እባካችሁ ልጆቼ ተው ተስማሙ። ጠላት ላዘጋጀላችሁ ወጥመድ ለምን እጅ ትሰጣላችሁ? እንደዚህ ያነሰው ነው ያጣ ነው የሚያስማማን የማጋጨን ሳይሆን የሚያስማማን ነው ያጣ። እንደዛው ነው። ወንድማችሁን ሀቅ ጠብቁ ይላል። እባካችሁ ልጆቼ ተፋቀሩ፣ ተሳሰኑ። መሀላችሁ የገባው ሰይጣን አንተም በሉ እንደናንተ አይነቱ ይበዛልን ሰይጣንን ወላሂ በሉ ልጆቼ ተው። እዚህ ኡርጉም አራማኔዎች ተባባሉ ልጆቼ። ጎሽ ልጆቼ ተባረኩ። እኛ እንዲህ ነው የሚያምርብን ኢትዮጵያውያን እንዲህ ነው የሚያምርብን። ስንፋቀር ስንዋደድ አንድ ስንሆን ያምርብናል። ገባችሁ አይደለ? ስለ ሀገራችን ስናወራ ያምርብናል። በዓለም ላይ ራሱ እርስ በእርስ የምንባለው እኛ ኢትዮጵያዎች ነን። ግን እኛ ኢትዮጵያዊ አይደለንም እንዴ? እሱ አይደለም እነሱ ናቸው። ለልብ ነው ቂማስሎ እንዴ ላለቅም ደውል አለብኝ።
ሄሎ አለቃ ሰላይ ዛሬ መስጊድ ግቢ ውስጥ ተሰብስቧል። እኔ በዚህ ዓለም ላይ እንደ ሰላይ የሚያስጠላኝ ነገር የለም ማለት ነው። አንዴ ቢደፍሩ አሪፍ አድርገው ሰርተውታል። ቢሆን እንደዛ ሰባብረን ዛሬ ለመሰባሰብ ይደፍሩት። አለቃ ዛሬም የደለከልካቸው ማሳየት አለብን። እኛ ያለን ማንም ሙስሊም አክሱም ውስጥ መስገድ አይችልም የተባለውን ነው። መጀመሪያ ልክ እንዳገኘናቸው መጽሐፋቸውን እንቀዳለን። ከዛ በመቀጠል ደብድበናቸው ለሌሎች ምሳሌ እንዲሆኑ አድርገን መስጊዱን ዘግተን እንመለሳለን። እሺ አለቃ። አሁን እንሂድ። ምን ያለለ ወንድሜ ባለፈው ኡስታዝን ደብድበውታል። እኛንም መተው ይደበድቡንስ? ይምጡ። አላህ ነፍሳችን በአካላችን ውስጥ እስካለች ድረስ እንድንገዛ አልহামዱሊላህ እስላም በመሆናችን አቅም ሁሉ ለዲናችን የትኛውን ዋጋ እንከፍላለን። አንድ ነገር ወቁ፣ ምንም ያህል ብቆይ አላህ ከተበዳዮች ጎን ነው። ቆይ ግን እኛ ኢትዮጵያዊ አይደለንም እንዴ? ሌላው እምነቱ ሳይነካ ግፍና በደል ሳይደርስበት ተከብሮ እየኖረ እኛ ላይ ግፍና በደል የሚደርሰው ልክ እንደዚህ ነው ተሰብስበው የሚመጡት ማለት ነው። የሚያደርጉት እንደዚህ ተሰብስበው ይመጡ። ስማ አብዱልአዚዝ ነው መሰለኝ፣ በሩን ከፍተለትና እሱ አይደለም እነሱ ናቸው። ምን በጥፊ ያደረገ የኡስታዛችሁ ድብደባ አልበቃ ብላችሁ ዛሬም ለመደብደብ መጣችሁ። እስልምና አንዱ ሙስሊም ተደብድቦ ሌላው የሚሸሽበት እምነት አይደለም። ለእምነታችን ራሳችንንም ቢሆን መስዋዕት እናደርጋለን። ደግሞ በእጃችሁ ያዛችሁ ምንድነው? እናንተ እስቲ ስማ፣ ይሄ የተቀደሰ ቁርአን ነው። በእንዳንተ አይነቱ ቆሻሻ እጅ የሚነካ አይደለም። እሳት የሆነ ቪዲዮ የምር ወላሂ እሳት የሆነ ድራማ ሰርታችሁታል። በቃ እዛ እየተከሰተ ያለውን በድራማ መልኩ ገለጹት ማለት ነው። በአክሱም ላይ ትላንትና ጁማዓ ቀን እንዴት ነበረ? ጁማዓ ተሰግዶ ነበረ ወይስ አልተሰገደም? በአክሱም ትላንትና ጁማዓ አልተሰገደም። ሁሉም በየቤቱ ነው የሰገደው። ገባችሁ አይደለ? ተከለከሉ እንዳይሰገድ። ይሄ ነገር እስከ መቼ ነው የሚቀጥለው? እስከ መቼ ነው የሚቆየው? አረ መንግስት መፍትሄ፣ አረ መፍትሄ። ጋልን ጮጋራችን ተላጠ ጮጋራችን መለጠ። ነጭ ከለር እያሳየ ነው ጮጋራችን። በአክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። አክሱም ሙስሊሞች ታዲያ ጁምዓን መስገድ ተከልክለው ዙህርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም። በአክሱም ከተማ ጫና በርትቶብናል ሲሉ ሁሉም ሰው ድምጽ እንዲኖራቸው ጥሪ እያቀረቡ ይገኛሉ። በዚህ ጉዳይ ላይ መጅሊሱ ምን ይላል? ባይዘውነ ለምናገር መጅሊሱ ለምረዝም ያለው መጅሊሱ ለምረዝም ያለው ለምሮ ታዲያ የተቀመጠው እዛ ስልጣን ላይ መፍትሄ ካልሰጠ መጅሊስ ለመንግስት የሆነ ነገር ማለት የለበትም እንዴ? እቺን ቪዲዮ ቼክ አድርጉ። የምር እኔ ያው ቪዲዮዎችን የሰዎች ሐሳብ የተለያየ አይደለ፣ የሁሉንም ሐሳብ አዳምጡ በሚል ነው ባይዘው አንዳንድ ቪዲዮዎችን ይዤ የመጣሁት። የሁሉን ሐሳብ አዳምጡ እስቲ። የሁሉን የሰው ሐሳብ የተለያየ ነው ባይዘው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢስላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተለመደው መንገድ የዛሬው አጀንዳችን የአክሱም ጉዳይ ነው። እስቲ ስለ መፍትሄዎቹ ሐሳብ እሰጣችኋለሁ። እናንተም ደግሞ ኮሜንት ላይ መፍትሄ ሆኖ የምትሉትን ሐሳብ እንደ አንዱማ ታካፍሉኛላችሁ። ይሄን ቪዲዮ ግን ብዙዎች ጋር እንዲዳረስ ኮፒ ሊንክ፣ ሼር፣ ዱዊትም ሪፖስትም ብታረጉልኝ ደስ ይለኛል። እኔ መፍትሄ የሚገኝበትን ቦታና እኛ እየጮህንበት ያለው ቦታ በጣም የተራራቀ እየመሰለኝ ነው። ላምባሏሎበት ኩበት ለቀማ እንዲባል እየጮህን ያለነው መፍትሄ የማይገኝበት ወይም ደግሞ መፍትሄ ሊመጣ በማይችልባቸው ቦታዎች ነው። እንደሚታወቀው የአክሱም ጉዳይ ሃይማኖታዊ ጉዳይ ነው። ሃይማኖታዊ ጉዳይ ቢሆንም ግን በጣም ፖለቲካል ተችና የፖለቲካ ልብስ መልበስ ከጀመረ ቆይቷል። እንደሚታወቀው ከዚህ አኩርፎ የሄደው የፖለቲካ ኃይል ወይም የህወሓት የተወሰነው ፓርት ከማዕከላዊ መንግስት ጋር ያለበትን ችግር በፖለቲካ ሂደት ውስጥ ከመቅረፍ ይልቅ አዳምጡ ባይዘው የሰው ሐሳብ የተለያየ ነው ምለው ለዚህ ነው። አዳምጡ እስከመጨረሻው። ቆንጠጥና የመጫን ማዕከላዊ መንግስትን የማስጨነቅ ፖለቲካዊ እጅግ ዘግናኛውን አካሄድ እየሄደ እንደሆነ ነው የሚታወቀው። እሱ ምን ማለት ነው? በሁለት አማራጭ ማየት ይቻላል። አንድ
ማዕከላዊ መንግስቱ እንዳይረጋጋ የህወሓት ኃይሎች ሙስሊሙ ማህበረሰብን በጣም ደካማን ድክመቱ ነው ብሎ የሚያስቡትን የሰላት የሂጃብና መሰል ጉዳዮችን ይነካሉ። ማዕከላዊ መንግስትም ይሄ ስሜት የሰጠው አይመስልም። ገዢው ፓርቲ ዝምታውን መርጧል። በዚህ ጉዳይ አንድም ጉዳይ ሲያነሳ ያየን አይደለም። ምክንያቱም እንግዲህ ባላቸው በሁለቱ ኃይሎች መካከል ባለ የፖለቲካ አለመጣጣም ውስጥ በዓለም አቀፍ ግንኙነቶች ላይ ህወሓትን ለመውቀስ እንግዲህ ጥፋቶች እንዲያጠፋ ማዕከላዊ መንግስት የፈለገ ይመስላል። ዝምታውን በዛ ልክ ነውና ሂጃብ ቢነካም ሰላት ቢነካም ቤተ እምነቶች ቢደፈሩን ቁርአን ቢቀደድም ያው ክልሉን እየበጠበጠ ነው ሙስሊሞችን እየጨቆነ ነው ብሎ ለዓለም አቀፉ ገላጋይ ፍርድ ቤት የሚሆን እነሱን ለማሸማገል ለሚቀመጥ የሆነ ዲፕሎማት ስብስብ ይህንን ለመክሰስ ዶክመንቶችን እየሰበሰበ እንጂ የሙስሊሙ ሂጃብ መገፈፍ ያን ያክል የጨነቀው አይመስለኝም። ራሱ የብልጽግና ፓርቲያውም ገዢው ፓርቲ ማለት ነው። በዚህ ረገድ ላይ ስለዚህ እኛ አፈሙዛችንን ማዞር ያለብን ወደ እነዚህ አካላት ሳይሆን ወደ መጅሊስም ሳይሆን የመጀመሪያው ስቴፓችን ወደ ኢትዮጵያ ሃይማኖት ጉባኤ ነው። የኢትዮጵያ ሃይማኖት ጉባኤ እንደሚታወቀው ሃይማኖታዊ ጉዳዮችን በመፍታት ይታወቃል። ሁሉም ሃይማኖት አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱን ጨምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌል አማኞች ቤተክርስቲያንና እንዲሁም ደግሞ የኢትዮጵያ ካቶሊካዊ ቤተክርስቲያንን አጠቅልሎ የያዘ ኢትዮጵያ ውስጥ አሉ የሚባሉ አንጋፋ እምነቶችን የያዘ ተቋም ከመሆኑ ጋር ተያይዞ ሁሉም አባቶች እዛ ይገኛሉ። በተለይ ደግሞ አክሱም ላይ የተገኘ ግጭቱ ያለው ወይም ደግሞ አለመግባባቱ ያለው በሙስሊሙና በኦርቶዶክስ እምነት ተከታዩ መካከል ስለሆነ አፈሙዛችንን ከ4 ኪሎ ይልቅ ወደ 5 ኪሎ ሲኖዶስ ጽሕፈት ቤት ወደ ፓትርያርኩ ማዞር ያለብን ይመስለኛል፣ በግልጽ መናገር ስላለብን። ምክንያቱም እዛ ቦታ ላይ የኦርቶዶክስ እምነት ተከታይ ነን የሚሉ ሰዎች ናቸው። የሙስሊሞችን አዛን መስማት አንፈልግም፣ መስጂድ መኖር የለበትም፣ ሐታ ጀናዛ ሰው እንኳን ሲሞትባችሁ በዋና አውራ ጎዳና በዚህ ልክ ጥላቻ ሄዳችሁ እንድትቀብሩ ነው የምንፈልገው የሚል ሐሳብ እያመጡ ያሉት ቅድስት ምድር ናት ከሚል እሳቤ ተንተረሰው ስለሆነ እንግዲህ ብፁዕነታቸው ይህንን ሐሳብ ከልጆቻቸው ጋር ተማክረው ልጆቻቸውን ስርዓት እንዲያይዙ አደብ እንዲያስይዙ ልክ አለመሆኑንና ተከባብሮ የመኖርን እሴት እንዲያዳብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱም እንዲሁ ጽሕፈት ቤቱ ማለት ነው እንዲሁም ደግሞ ፓትርያርኩም ቅዱስነታቸው ይህንን ሊያረጉ ይገባል የሚል ጽኑ እምነት አለን። ስለዚህ የምንሰራቸው ቪዲዮዎች፣ የምናወራቸው ወሬዎች፣ የምንጽፋቸው ጽሁፎች በጠቅላላ አንድ ጊዜ ከመጅሊስና መሰል እስከዛሬ ከምንጮባቸው አፈሙዛችንን ቀየር አድርገን ከመንግስትም ወጣ ብለን ወደ 5 ኪሎ ወደሚገኘው የፓትርያርኩ ጽሕፈት ቤት ውስጥ ወዳሉት ቀሳውስቶችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየመሩ የሚገኙ ሊቃነ ጳጳሳትን ማናገር ይኖርብናል ብዬ አስባለሁ። ስለዚህ በለጠፍኩት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪን አባት ፎቶ እየለጠፋችሁ ልጆቻቸውን ስርዓት እንዲያስይዙ የመከባበር ባህላቸውን ይዘው እንዲቆዩ ያለውንም አለመግባባት በሰላማዊ መንገድ እንዲፈታ ልጆቻቸውን እንዲመክሩ ጥሪ ብናቀርብ አይ ቲንክ የተሻለ አካሄድ ይመስለኛል። እሳቸውም ቢሆን ከነ ጽሕፈት ቤታቸው ይህንን ጉዳይ ስለሚያውቁት ለችግሩም ሩቅ ስለማይሆኑ የተሻለ መፍትሄ በዚህ መስመር ይሆናል ብዬ ስለማስብ ነው። የእናንተንም አስተያየት እዚህ ኮሜንት ባር ላይ አስቀምጡና እስኪ ይሄ ቢሆን የተሻለ ነው የምንለውን ሐሳብ እያዳበርን ትግላችንን ግን ለአንዴና ለመጨረሻ ጊዜ ሳናቋርጥ በትግራይ ወይም ደግሞ በአክሱም ሙስሊም እህት ወንድሞቻችን ጉዳይ ላይ መፍትሄ ላይ እስከምንደርስ ድረስ አጀንዳችንን እንዳንቀይር እዚሁ በአላሁ ሱብሓነሁ ወተዓላ ስም ጠይቃለሁ። የኛ አጀንዳ ባይዛዌ ከአንድ ሳምንት ወይ ከሁለት ቀን በኋላ ይጠፋል። የኛ አጀንዳ ማለት ነው በዚህ ሶሻል ሚዲያ ላይ የኛ አጀንዳ አሁን ምን መሆን አለበት? ጉዳዩ መፍትሄ እስከማገኝ ድረስ እኛ ፍትህ መጠየቅ አለብን ነው። በቃ ፍትህ መጠየቅ አለብን። ጉዳዩ መፍትሄ እስከማገኝ ድረስ መፍትሄ እያገኘ ስላልሆነ መፍትሄ እስከማገኝ ድረስ መልፋት አለብን። ገባችሁ አይደለ? ለበላብ እስከምንሆን ድረስ መልፋት አለብን። ጉዳዩ መፍትሄ እንዲያገኝ እንፈልጋለን እኛ። ገባችሁ? እሱ ያለውን ሐሳቡን ሰብታችኋል ብዬ ተስፋ አደርጋለሁ። እሱ ያለውን አንዱም እንዳታስቀሩ ሁሉንም ተግብሩት ማለት ነው። በተግባር እናሳያለን። የሰውየውን ፎቶ እየለጠፍን እናሳይ። ቪዲዮ ላይክ ማድረግ እንዳትረሱ ቫይራል እንዲወጣ። ወንድማችን አሪፍ ሐሳብ ነው ገለጸልን። እቺን ደግሞ እንስማት እስቲ። ቄሱ ምን አለ? እስከ አንድ ይሄን አድመጣን እንመለስና በቂ የሆነ መልስ እንሰጥበታለን። የአክሱም ሙስሊሞች አሁን የመጨረሻው የትግል የምን በቂ መልስ እንሰጣለን?
ምናልባትም በቂ መልስ ይላል። ረጅም ዓመታትን ስትታገሉ ነበር፣ ስትጠይቁ ነበር። አሁን ግን በተለየ መንገድ መክፈል ያለባችሁን ዋጋ ሁሉ የምትከፍሉበት ወቅት ላይ ደርሳችኋል። እነሱ ሰነድ አዘጋጅተው ጁምዓ በከተማዋ እንዳይሰገድ ሒጃብ ለአንዴና ለመጨረሻ ጊዜ እንዲታገድ በየትምህርት ቤቱም ይሁን በከተማዋ ሙስሊም ሴቶች ሒጃባቸውን እንዲያወልቁ እንዲሁም ደግሞ አንድ ሰው ሞቶባችሁ ጀናዛውን ይዛችሁ አስፋልት ላይ እንዳትሄዱ ውስጥ ለውስጥ ሂዱ። በክራይ ሲሰገድባቸው የነበሩ ከተማ ውስጥ ያሉ መስጊዶች ሙሉ ለሙሉ እንዲዘጉ የሚል አስገዳጅ የሆነ ሙስሊሙን አንገት አስደፍቶ መብቱን እንዳይጠይቅ ለማድረግ ስብሰባ ጠሩ። እያስገደሏችሁ እንደሆነ እያስጨነቋችሁ እንደሆነ ግን ይገባናል። አጠገባችሁ ብንሆን ደስ ባለኝ። ነገር ግን እዛ ያላችሁ ሙስሊሞች ወላሂ አልዓዚም ነው ብላችሁ ዛሬ ህይወታችሁን ልታጡ ትችላላችሁ፣ ልትታሰሩ ትችላላችሁ፣ ስራ ሊበላሽ ይችላል። ነገ የነገው ትውልድ ግን አንገቱን ቀና አድርጎ እንዲሄድ ዛሬ መስዋዕትነት ለመክፈል ዝግጁ መሆን አለባችሁ። እነዚህ ወራዳ የሆኑ ሰዎች ፍትህ ለአክሱም ሙስሊሞች በማለት ብቻ ፍትህን ማግኘት አይቻልም። ከተማዋ በመንግስት ሳይሆን በአንድ ጽንፈኛ ጎደፋ በተባለ ግለሰብ ነው እየተመራች ያለችው። የአክሱም የሀገር ሽማግሌዎች የተስማሙበት መግለጫ የወጣውም አንዴ ቀንጭብ አድርገን አድምጠን እንመለስ። አቦታት ክልቲዮም ሃይማኖት መንግስቲ ኣብ ዘዳለዎም መድረኻት ጉባኤ ሰላም እናተሳተፈን እናዘተዩን ሃይማኖት መሰረት ዝገበሩ ጎንፅታት ንኸይፍጠሩ ብዕቱብ እናሰርሑ መፅዮም እዮም። እሺ እንደሰማችሁት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ መላው ኦርቶዶክሳውያንና በመላው ዓለም ሆናችሁ የምትከታተሉ የእግዚአብሔር ቤተሰቦች እስልምና እምነት የእግዚአብሔር ቤተሰቦች ተከታዮች በሙሉ ማለት ነው እናንተንም ጭምር ስለ የሚመለከት ማለት ነው እያስተላልፉት ያሉ አንዳንድ ጽንፈኝነት በመያዝ እንዲሁም ደግሞ በይበልጥ ደግሞ የአክሱም ሊቃውንት፣ የአክሱም ካህናት፣ የአክሱም አባቶች ብሎም ደግሞ የአክሱም ንቡረ እድ ጎደፋ መርሃ ስም በመጥቀስም ጭምር እየተሳደቡ ፎታቸውም እየለጠፉ እየተሳደቡ ባሉበት ሰዓት ነውና መልስና ስድብ ይለያያል። በጣም የሚያሳፍረው በተለይ ደግሞ እንደዚህ መልእክት እያስተላለፋችሁ ያላችሁ የእስልምና ህብረተሰብ ተከታዮች የሆናችሁ አንዳንድ የዩቲዩበሮች እና ቲክታከሮች የምታስተላልፉት በፌስቡክም በተለያየ ነገር በእውነት አባቶችን ብታከብሩ መልካም ነው። አባቶች የሚያከብር አስተዳደግ ይወስናልና አስተዳደጋችሁ በእውነት አባቶችን የሚያከብር አባቶች እንድታከብሩ አስተምረው አባትነት አሳደጓችሁ ከሆነ አስተዳደጋችን የተበላሸ ነው። እኛ የእስልምና የሃይማኖት መሪዎች አባቶች ብለን እንደምናከብራቸው እናንተም ብታከብሩ መልካም ነበረ። ነገሩ ግን አላከበራችሁም። ይልቁንስ የአክሱም ካህናትና አባቶች ሊቃውንት በዘለፋ በስድብ ነው እየቀጠላችሁ ያላችሁ። ምን እስከየት ያስኬዳል የሚለውን ነገር አብረን የምናየው ይሆናል። መስቀሉን እንዲህ ስለያዝከው እኮ መፍትሄ አይሆንም። መፍትሄውንም እኮ መስቀሉን እንደዚህ መያዝ ፍትህ መጠየቅ ነው። ጥላቻ ይቁም ማለት ነው። አንድ እንሁን ማለት ነው። የሃይማኖት አባት ከሆንክ ይሄንን ነው ማስተላለፍ ያለብህ እንጂ ሌላ አማርኛ አንፈልግም። እኛ እዚህ ጋር ፍትህ ነው እየጠየቅን ያለ ነው። ወንድሞቻችን እዛ እየተሰቃዩ ነው። አንተ እዚህ ቁጭ ብለህ ትወጥፋለህ። ለምን እዚህ ጋር ወጥተህ ሌላ አማርኛ ከምታወራ ፍትህ ለሙስሊሞች በአክሱም ለሚሰቃዩት ብለህ ብትሰራ ምን ችግር አለው? እስቲ ይቁም እዛ ያለው ጥላቻ ብትል እስቲ አሁን ማን እንደተሰቃየ ማን እየተሰቃየ እንዳለ ታውቃለህ። ደስ እያለህ ነው አንተ ራሱ ደስ እያለህ ነው። ወላሂ እኔ አንድ ነገር ልንገራችሁ እኔ በክርስትና እያለሁ እኔ ማለት ነው
ሙስሊሞች ሲሰቃዩ በጣም ነበር ደስ የሚለኝ። ወረበል ከአባ ደስ ይለኝ ነበር። አልহামዱሊላህ ግን የአላህ ፍቃድ ሆነና ሂዳያ ሰጠኝ። አሁን ግን በዚህ ዓለም ላይ ሃይማኖት ያለውም ያሌለውም ማንም ሰው እንዲጎዳ አልፈልግም። ገባችሁ አይደለ? ማንም ሰው እስልምና የገባ ሰው ይሄን ይረዳል ማለት ነው። እንዳንተ አይነቱ እዚህ ጋር መስቀሉ እንዲህ ስለሰቀለ እንትን ማለት አስፈልግም። የሃይማኖት አባት ነህ ተከብረዛው። አጼ ንብረድ የአክሱም ገዢ አጼ ሲሆን ስልጣኑ ከመንግስት በላይ ነው። በዚህም መሰረት ስልጣኑ ከመንግስት በላይ ቄሶችንና መነኩሴዎችን ሰብስቦ በሙስሊሞች መብት ላይ የራሱን ውሳኔ አስተላልፏል። ሙስሊም ተማሪዎች ሂጃብ እንዳይለብሱ፣ እስከዛሬ በአክሱም ሲሰገድባቸው የነበሩ የቤት ኪራይ መስጊዶች በዛ እንዳይሰገድ፣ አዛን እንዳይወጣ፣ ሙስሊም ሰው ሲሞት ሬሳቸው በከተማ እንዳይታይ የሚል የቄስና የመነኩሴ የአጼነት ውሳኔ አስተላልፏል። በነገራችን ላይ እንዴት ነው ቄስና መነኩሴ በሙስሊም መብት ላይ እሱ የሚወስነው እንዳትሉ፣ በክርስትና ታሪክ ቄስና መነኩሴ ሰውን ፈጣሪ አድርጎ የሾመ ነው። ቄስና መነኩሴ በክርስትናው ዓለም እንደ አማልክት የሚመለኩ የነሱ ፍልስፍናና ኢጓቸው የነሱ አስተሳሰብና ፖለቲካቸው እንደ ሃይማኖት ተቆጥሮ ማህበረሰቡ ተቀብሎ በረሃብ ላይ ያጸደቀው። ለዚህ ነው አምላካችን አላህ Subhanahu Wa Ta'ala ቄሶቻቸውና መነኩሴዎቻቸው ይዛሉ ያለው። ምክንያቱም ቄሱና መነኩሴው ያመጣውን ቄስማ እንደ አማልክት ነው የሚያዩት፣ ስርዓት ነው የሚቀበለው ክርስቲያኑ ማህበረሰብ። ኦኬ ክርስቲያኑ ማህበረሰብ እኛ ቄስና መነኩሴ ያመጣውን አንቀበልም ቢል ኖሮ በትግራይ ክልል በአክሱም ላይ የሙስሊሙ ማህበረሰብ መብት ቄስና መነኩሴ ሲወስን ለምን እናንተ በሰዎች መብት ተወስናላችሁ ይሉ ነበር። ነገር ግን ክርስቲያኑ ማህበረሰብ ቄስና መነኩሴን የሚገዛ እስከሆነ ድረስ ኢየሱስን ፈጣሪ አድርጎ ሲሾምላቸው ትክክል ናቸው ቄሶችና መነኩሴዎች ኢየሱስን ፈጣሪ አድርገን እናመልካለን ብሎ የተቀበለ ማህበረሰብ ነው ክርስቲያኑ ማህበረሰብ። ሶ ቄሱና መነኩሴው የክርስቲያኑ ማህበረሰብ ጭንቅላት ስለሚያውቅ የፈለጉትን ይወስናሉ። ማርያምን የፈጣሪናት ያደረገው ቄስና መነኩሴ ነው። ኢየሱስን ከአይሁዳዊ የሃይማኖት ሰባኪ ወደሚመለክ ፈጣሪ አማልክት ከፍ ያደረገው ቄስና መነኩሴ ነው። በክርስትናው ታሪክ በፕሮቴስታንት ቤት ብትሄዱ፣ በተለይ በኦርቶዶክስ ቤት ብትሄዱ ነጠላ አለባበስ፣ የጧፍ ማብራት፣ የከበሮ መደለቅ፣ የመዝሙሩ የኢየሱስን የማምለኩ ማርያም አማልክት ናት የፈጣሪ እናት ናት የሚለው የቄስና የመነኩሴ ሐሳብ ነው። እንግዲህ ቄስና መነኩሴ በዚህ ደረጃ ነው በክርስትናው ታሪክ እና ይገረማችሁ ለማለት ያክል ነው። እኔ የሚገርመኝ ማለት ነው አረመኔነታቸው ሬሳ መቃብር ቦታ እንዳያገኝ። ሬሳ እኮ ነው ሬሳ ሞቶ የሰው ልጅ ካፈር ነው የተፈጠረው፣ ወደ አፈር ተመላሽ ነው። ሬሳው እንዳይቀበር ይሄ ምን አይነት እስቲ የአረመኔነት ጭካኔ ውስጥ ብኖር ነው በእናታችሁ። ሬሳ እንዳይቀበር ሴት ሙስሊም ፊቷን እንዳሸፍን ሂጃብ አድርጋ እንዳትሄድ ተከለከለች። ለምን? የሃይማኖት አባቶች የሚባሉት የሴቶቹን ፊት ለማየት አላችሁ፣ ፊታቸውን የማየት ሱስ አለባቸው እንዳሉ ማለት ነው። ዲያቆኖች ይሁን ቄሶች ይሁን ምኖች ይሁን ሱስ ቢኖርባቸው እኮ ነው ኒቃብን የሚከለክሉት። አላህ እንደማ መጽሐፍ ቅዱስ አንተ ምንድነው የምታነበው? ምንድነው የምታነበው ነው? እዛ ውስጥ ቁጭ ብላ የምታስተምረው ምንድነው? አንተ ከፍተህ ምን ትሆናለህ? ምንድነው የምታስተምረው? ትምህርት ምንድነው? እዛ ቤተክርስቲያን ሂጃብ እንዳይለብሱ የነሱን ፊት ብቻ ለማየት ዝሙተኛ የነሱን ፊት ለማየት የነሱን ቆንጆ ናት አይደለችም? እዚህን ልታማርጥ ነው አንተ ሀቢቢ። ይሄን ልታማርጥ ሂጃብና ንቃብ እንዳይለብሱ። እኛ ግን አንተ ብትፈልግም አይሳካልህም። የእኛን ሴቶች አላየህም ምን ያህል ጀግኖች እንደሆኑ። ለዲናቸውና ለማንነታቸው ህይወታቸውን የሚሰጡት የሙስሊም ሴቶች ናቸው። ማንነታችንን አታውቅም። ገባ? የሙስሊም ሴቶች ከወንዶች እኩል ናቸው፣ ጀግንነታቸው ማለት ነው። እንለብሳለን ካሉ ይለብሳሉ፣ አንለብስም ካሉ አይለብሱም ማለት ነው። ገባ? ይሄ በአንተ ሳይሆን በነሱ የሚፈረድ ፍርድ ነው። አንደርስታንድ? በነሱ የሚፈረድ ፍርድ ነው። አንተን አይመለከትህማ። አንተ ዝሙተኛ ነህ። አንድ ቀን ሻወር ገብተህ ማታውቅ ሰውዬ፣ አባ ሽንት ቤት ያለ ውሃ ማትሄድ ሰውዬ፣ ሶፍት ይዘህ ትገባለህ፣ ወረቀት ይዘህ ትወጥፋለህ። አባ እኛ ግን ውሃ ይዘን የምንገባው ጽድት ያለ ነው አካላችን፣ ሞላ አካላችን ማለት ነው።
ገባ አይደለ? ይሄን ማወቅ አለበት። ለዛ ነው አንተ ፊታቸውን ንቃብ እንዳይለብሱ ከታባ የመጣና አንተ ከካም ተራሰው እኮ ነህ። ከኛ በታች ነህ እኮ አንተ በእውቀትም ይሁን በዕልምም ይሁን በኢባዳም ይሁን ከኛ በታች ነህ። የበታችነትህን እያሰብክ ኑር። የበታችነትህን እያሰብክ ኑር። የሴቶች ሱስ አይኑርብህ። እኛ ሙስሊሞች እኮ ምን ያህል እንደምናከብራችሁ ምን ያህል እንደምንወዳችሁ አባችሁ አይደለ? ብታውቁ ኖሮ እንደዚህ አትሆኑም ነበር። አንድ ቪዲዮ አለችን። ቪዲዮ ደግሞ እንያት እስቲ። አሪፍ መልእክት ትመስለኛለች ለክርስቲያኖች ማለት ነው። እቺን ቪዲዮ ቼክ እናደርጋት እስቲ ኡስታዛችን ምን እንዳሉ። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክት ሊያደርገው የሚሰራ ከሆነ ሰው ይሁን ምን አገባ ስለ ሃይማኖት። ሪሊ የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው ራይት። እኛ እዚህን ያህል እናከብራቸዋለን። ከፈትከው ኦኬ ቢስሚላህ ተስማማለች እረዳለሁ። ከዛ ውጪ ምንድነው? ስራውን ጥሩ አድርጋት ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው የተጫወቱ ነው የበሉ ነው ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠኝ ባውንደሪ ባይዘው I don't know በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውን ገብቶናል ያለው ነገር ይጥራል። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ ያ ኢብሊስ አልሰግድለትም እንደ አደም ማለት መስገድ አና ኸይሩን ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ኩራት እኮ ነው። አብራራልኝ። የኩራት ጥግ ነው። እኛ የዚህን ያህል ለእናንተ ከብራለን። የምር አንዳንድ የሌላ እምነት ተከታዮች እረፉ። አንዳንዱ ደጉን ያስባል፣ አንዳንዱ አረመኔነቱ ደግሞ የተለየ ነው። ባይዘው ማለት ነው። ተረጋጉ ፕሊዝ። እኔ አሁን እንዲሆን ግን መልእክቴም አጭር ሆኖ ማስተላልፈው ላነፍቅድ العمل እኔ ተስፋ ምን ቆርጥ አይደለንም፣ ተስፋ መቁረጥም አይገባንም ነው የምለው። ምክንያቱም እኛም ሙእሚኖች ነን። ኢማናዊ ግዴታዎቻችን እዚህ አይነት ባህሪ ውስጥ እንዳንገባ ያደርጉናል። በአላህ የምናምን ሰዎች ነን። ነገሮችን ሁሉ መለወጥ መቀየር የሚችል ጌታ ነው። የኛ እንቅስቃሴ እስካለ ድረስ በቀደር የምናምን ህዝቦች ነን። ነገራቶች በአላህ ውሳኔ የሚሄዱ ናቸው። ከዛ አልፈን ዱንያ ላይ ያለብንን ግዴታ መስራት ያለብንን ስራ ሰርተን ደግሞ ውጤት ዱንያ ላይ ብቻ አይደለም ሙእሚን የሚጠብቀው አኺራ ላይ ነው እኛ የምንጠብቀው። የዱንያውን ሳይሆን የአኺራውን ነው የምንጠብቀው ማለት ነው ውጤታችንን። እቺ ቄስ ደግሞ እስቲ የሆነ ነገር ተናግራለች። ወንድማችን መልስ ሰጥቶታል። እናዳም አላህ በመንገድ አገኘሁት። አላህ ጥቁር ነው፣ ቀርናለው፣ ጭራለው እንደዛ ነቀ። ሴቶች እንደፈለከው እስከ 7 ማግባት ትችላለህ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው እንባል ነበር። ወላሂ ይህንን ሰው አላህ Subhanahu Wa Ta'ala እንደዚህ በጣም የሚደብረው የምታውቁ በሙሉ ለህግ እንዲቀርብ የሻላችሁትን ያህል ጥረት አድርጉ። ሰው ጁማዓ ቀን ከገደል ያዘርቃል ተብለን እንማር ነበር አለ። በየትኛው እስልምና መምህር በየትኛው እስልምና ትምህርት ውስጥ ነው ሰው መግደል ጀነት ያስገባል ብሎ የሚያስተምር? የትኛው ኡስታዝ ነው? የትኛው ሰው ነው 7 ሚስት አግባ ብሎ እስልምና የሚያስተምር? እንደዚህ አይነት ቅጥፈት የሆነ ሰው እስልምና ላይ መጥቶ ሲያወራ ያማል። ከዛ በላይ ደግሞ በአላህ Subhanahu Wa Ta'ala እንደዚህ አርጎ ሲናገር መስመር ሲያልፍ ሙስሊሞች ያያችሁ ዝም ስትሉ ወላሂ በጣም ያሳፍራል። ይሄን ቪዲዮ በደንብ ሼር በደንብ ኮፒ ሊንክ አድርጋችሁ ለሚመለከተው ሰው ሁሉ እንዲደርስ አድርጉልኝ። ይህ ልጅ ለህግ ቀርቦ እስክናየው ድረስ እንቀጥላለን። ሌላ ቪዲዮዎችን መሰራለሁ። መስራት የምትችሉ ከቻላችሁ ቪዲዮ ስሩ። ሁላችሁም እምነቱን ማስተማር ሲገባው በሌላ ሰው እምነት ላይ ገብቶ ሌላ ነገር ማውራቱ ሲያንሱ ደግሞ በአላህ Subhanahu Wa Ta'ala እንደዚህ ሲያወራ ወላሂ ሙስሊሞች ዝም የምትሉ ከሆነ በጣም ያሳፍራል። በደንብ ሼር በደንብ ኮፒ ሊንክ አድርጋችሁ ቪዲዮ ቫይራል እንዲሆንና ልጁ ለህግ ቀርቦ እስክናይ ድረስ አብራችሁን ከጎናችሁ ነው። እኔ ይገርሙኛል አንዳንድ ቄሶች ማለት ነው ፈጣሪን ስስሉ በአይናቸው ማለት ይስላሉ እኮ መሳል ይባላል ግድግዳ ላይ እንደመሳል
በአይናቸው ነው የሚስሉት። በአይምሯቸው ይስሉና ፈጣሪን ያመጡታል። ይሄ ምን አለ? ፈጣሪ ጭራ አለው አለ፣ ጥቁር አለው አለ፣ ጥቁር ነው አለ፣ ጥቁር ነው ጭራ አለው። በሬ ነው ልትለው ነው እንደ ፈጣሪን? ኧረ እንስሳነት ይቅርብን በእናታችሁ እንዴ! በዚህ ዓለም ላይ ብዙ ፍጥረታት አሉ፣ ግን አላህ በዚህ ምድር ላይ ባሉት ነገር እኔ አልመሳሰልም እባችሁ አይደለ? የተለየ ነገር ፍጥረት ነው አላህ። በዚህ ዓለም ላይ ባለው ነገር ከምንም ጋር አይመሳሰልም አላህ። በዚህ ዓለም ላይ እስካሁን ብዙ ፍጥረቶችን አይተሃል። ከምንም ጋር እንደማይመሳሰል አላህ ነግሮናል ማለት ነው። እሱ የተለየ ፍጥረት ነው። ዝም ብለህ ቤት ገብተህ ስዕልን ስለ ይሄ ገብርኤል ነው፣ ይሄ ጊዮርጊስ ነው፣ እቺ አርሴማ ናት፣ ይሄ እቺ ማርያም ናት፣ ይሄ ኢየሱስ ነው ብለህ እንደምትስለው ሁሉ አይደለም አላህ። የሳልከው እንዳለ ሰው ነው ያ አኪ። ነጮችን እኮ ነው ሳልከው። ነጭ እያመለክ ነው አንተ፣ ፈረንጅ እያመለክ እኮ እናውራ ከተባለ ስለዚህ በእኛ ዘመን አክሱም አናስደፍርም፣ ሙስሊሞችን የሚጣሉ አናስደፍርም። ይናፍቃል እዛ ላይ ማለት የጋለሞታ አፍ የጠለቀ ጉርጋር ነው ይላል ምሳሌ ምዕራፍ 22 ቁጥር 14። ይሄን የተናገርኩት እኔ ሳልሆን መጽሐፍ ቅዱስ ነው። ዘዳግም ምዕራፍ 8 ላይ ደግሞ ጭራሽ የጋለሞታይቱ ዋጋ ከውሻ ዋጋ ጋር እኩል መሆኑን መጽሐፍ ቅዱስ ይናገራል። ስለዚህ እንዳንቺ አይነት መርዛማ የሆኑትን ሰዎች ወይም ጥልቅ የሆኑ ንግግሮችን የሚናገሩትን ሰዎች የጋለሞታ ሴት ባህሪ መሆኑን መጽሐፍ ቅዱስ በግልጽ ቋንቋ አስቀምጠዋል ማለት ነው። ስለዚህ አገራችን ኢትዮጵያ የጋራ ነች። ሙስሊሙም መስጊድ ይሰራል፣ ኦርቶዶክሱም ቤተክርስቲያን ይሰራል፣ ጴንጤውም ቸርች ይሰራል። ስለዚህ ይሄንን ደግሞ በአይነ ቆሜ አላይም የፈለገ ሰው የፈለገው መስራት ይችላል። የፈለገውን እምነት መከተል አለበት። መፍቱ ነው። አይመለከተውም። የሚጠየቀው አላህ ጋር ነው እንጂ አንተ ጋር አይደለም እኮ። ጴንጤውም ቸርች ይሰራል፣ ኦርቶዶክሱም ቤተክርስቲያን ይሰራል። የኔ የሚባል ሀገር የለም። እቺ ኢትዮጵያ የጋራ ሀገራችን ነች። ቪዲዮን ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተባረክልኝ ጀዛኩሙላህ። አሪፍ መልስ ነው ሰጣት። በቃ እኛ እንፈልገው እንደዚህ አይነት መልስ ነው። ውጭ ሀገር ተቀምጠው የሚቀባጥሩት አሉ አንዳንዶቹ። ኢትዮጵያ ነው ሙስሊሞች ሳውዲ አረቢያ የፈለገ ሺህ ክርስቲያን ቢኖር የክርስቲያን ሀገር እንደማትሆን ሁሉ ኢትዮጵያ የክርስቲያን ደሴት ናት፣ የክርስቲያን ሀገር። ለምን ሚሊዮን አትሆን? እኛ ምን ይመለከተናል? እኛ እኮ አይመለከተንም። ስለ አረብ ሀገር እዛው አረብ ሀገር መንግስት አላቸው፣ ህዝብ አላቸው። እነሱ ነጭ ናቸው፣ እኛ ጥቁር ነን። እኛ ምንለው ስለ ኢትዮጵያ እንጂ ስለ ውጭ ሀገር ምን ይመለከተናል? እኛ ምን ተዚህ አወቅን ብላችሁ ነው እንደዚህ ሶሻል ሚዲያ የምትወጡት? ለምን እንደዋቂ አትሆኑ? ምን ይመለከተናል? እኛ እዛ መንግስት አለ፣ ልክህን ያስገባሃል። አባረና መንግስት አላቸው፣ ህዝባቸው ልክህን ያስገቡሃል። እሱ ሌላ ሀገር ነው፣ ኢትዮጵያም ሌላ ሀገር ናት። የተለያዩ ሀገር ናቸው፣ አንድ አይደሉም። እኛ ማለት ነው እንደዚህ አይነት ሙስሊሞች ነው ማስደፍሩን። ባላዱ ማማሊን እንደዚህ አይነት ሙስሊሞች ያስደፍሩናል ማለት አካታኔ ሆናል ይግታ። እንደዚህ አይነት ናቸው እኛን የሚያስደፍሩ። በእነዚህ አይነት ኃጢአታችን ገበዛን ይወጣው እንተካጌቲ ነረገኝ ያ ረብ አልሐምዱሊላህ ጋፈባኖፍ ጨብሴ ዲና ቡምናላታ ቢነንስ ለሆነሲ ሐራምን ይገታሉ፣ ከዛ እኛን ያስጨፈጭፋሉ። እዚህ አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ይድረስ ለሙስሊሙ ለኡማው ጠቅላላ ለመጨረሻ ነው እናንተን ስጣራ። ሂጃብ ስከለከል መፍትሄ አልሰጣችሁ፣ መልሳችሁን ብጠብቅ ጥሬን ሰምታችሁ። ዝምታ እኮ ነበር ትላንት መልሳችሁ። ይኸው አሁንማ ነገር ተባብሶ ማዕቀብ ጣሉብኝ። የአይኔን ማረፊያ ሰላቴን ነጠቁኝ። አማኝ ወንድሞቼም በዱላ መቱብኝ። መስጊዴ ውስጥ ገብተው ቁርአን ይነኩብኝ። አክሱም አልቅሳለች፣ እኛን ትጣራለች። በሐዘን ላይ ሆና መልእክቷን ልካለች። ዛሬም እንደ ትላንት መጅሊስ ዝም ካለ ከጎኔ ካልቆመ መንግስትም ችግሬን ለመፍታት ካልጣረ ኡማውም ዝምታን ዳግም ከመረጠ ዛሬም እንደ ትላንት ብቻዬን ቆማለሁ። መብቴን ለማስከበር መስዋዕት ከፍላለሁ። በአላህ እገዛ ድልም አደርጋለሁ። ነገር ግን አላህ ፊት ኡማውን ከሳለሁ። ከጎኔ ያልቆሙም ብዬ እለዋለሁ። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ በርካታ ሙስሊሞች የሚኖሩባት አክሱም መስጊድ የለም፣ ተከልክለዋል። መስጊድ ብቻ የለም፣ ውጪ ላይ አንጥፈው መስገድ እንኳን ተከልክለዋል። ለምንድን ነው የተከለከለው? ቅድስት ስለሆነች። ታዲያ ቅድስቷ
ናይት ክለብ አላት፣ የጨፈራ ቤት አላት። ያቺ ቅድስቷ ከተማ ሴቶች በእርቃናቸው ይሄዳሉ፣ አደባባይ ላይ ኸምር ይጠጣል። ያቺ ቅድስቷ ከተማ ወለድ ይበላባታል፣ ሰዎች ደማቸው ይፈስበታል። ያቺ ቅድስቷ ከተማ ብዙ አይነት የወንጀል አይነት ይሰራባታል፣ ይንሰራፋባታል። ታዲያ ያቺ ቅድስቷ ከተማ ሰላት ግን እርኩስ ሆነባት። እዛ ሀገር መጠጥ ሐላለው፣ ጭፈራ ቤት ሐላለው፣ የተለያዩ ነገሮች ሐላላቸው። የተከለከሉት ነገሮች በአላህ ዘንድ ሐላላቸው። ሰላት ይከለከላል፣ ሂጃብ ይከለከላል። እነዚህ ሐራም ናቸው። ኢባዳ ማድረግ ሐራም ናቸው። ወንድማችን አሪፍ ነሺዳ አውጥቷል። አብዱናስር ሐሽም እስላም ስነካ ውስጤ ይደማል፣ ተኝቼ አላድርም በጠና ያማል። ወንድም ስከፋ ስሰበር ቀልቡ አላስቻለኝም ስሰበር ልቡን። ተውነትንኩን ይሻላል ሰላም አትከሰክሱን ይጠፋል አላም አንፈታታን ነገው አያምርም ሙስሊም ስነካ ማንም ዝም አይለም። አንዱ በሂጃብ ሌላው በሶላት ተፈራረቁ ለማምጣት ውድመት ትዕግስቱ አልቆ እስላም ስነሳ መመለስ የለም ልክ እንደ አንበሳ መመለስ የለም ልክ እንደ አንበሳ ተነሳን ባይዛዌ ማለት ነው። ተቃጥረናል እኮ እኛ ተሰቃይተናል። የምር ያልተሰቃየ ህዝብ የለም እኮ እስላም ሆኖ። አላህ መፍትሄውን አበጅልን። የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮ እስከምንመጣ ድረስ ይሄንን ቻናል ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳረሱ ማለት ነው። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢሳታ ሚዲያ